እሺ ደህና ተማሪዎች ዛሬ እንግዲህ ማክሮ ኢኮኖሚክስ ነው በአማርኛ ይዤ ተወክላችኋለሁ። ጥያቄ መሰረት ነው ሶ ይሄኛውን ከእንግሊዝኛው ጋር ያሳያያችሁ ማለት ይችላልላችሁ ማለት ግልጽ ያልሆነ ነገር ካለ በዛም አሁን ያቀረብኩት ማለት ነው። ሶ ከመጀመሪያው ቻፕተር ፈርስት ሴክሽን ነው የምንጀምረው ዛሬ ግን አጠቃላይ የመጀመሪያው ቻፕተር ይዘት ምን ይዟል ብርኛ እንግዲህ ባለፈው እንዳየነው ከሆነ በመጀመሪያው ቻፕተር በመጀመሪያው ምዕራፍ መግቢያን በአጠቃላይ ኮርሱ እንግዲህ ግንዛቤ የሚሰጥ ነገር ነው። ሶ የምንማራቸው የምናያቸው ነገሮች በዚህ ቻፕተሮች ወይም ደግሞ በዚህ ምዕራፍ የምናየው ነገር አንደኛው ማክሮ ኢኮኖሚክስ ምንድነው ከምን የመነጨ ነው የሚለው በዚህ ጋር ተያይዞ ያው ግልጽ ለማድረግ ኢኮኖሚክስ ምንነትን እንዴት ኢኮኖሚክስን እንዴት መረዳት እንደሚቻል ጭምር በዚህ ሀሳብ ይዤ ቀርብ ያለው ዛሬ የመጀመሪያውን ቶፒክ ብቻ የምናየው ማለት ነው። ሶ ቀሪዎቹ የማክሮ ኢኮኖሚክስ ዋና ዋና ነጥቦች ይኖራሉ። የተለያዩ ማክሮ ኢኮኖሚክስ አስተምሮት አሉ። እዚህ ጋር እንደምታዩት ሶስቶቹ ላይ ተከታታይ ለማንኛው ክላሲካል የሚባልና ኒዮ ክላሲካል እንደ አንድ ተከፋፍሎ እናያለን። ወይም ደግሞ የተለያዩ ቢሆንም በዚህ ሰዓት አንዱን እነዚህ ሁለቱን እናያለን። የኬኒዚያን አስተምሮት እናያለን። የቾን ማድኪ ባለፈው እንዳያችሁ የእሱን አስተምሮት እናያለን። በመጨረሻ የኒዮ ክላሲካል እና የኒዮ ኬኒዚያን አስተምሮት አይተን የመጀመሪያ ቻፕተር እንጨርሳለን ማለት ነው። ስለዚህ የመጀመሪያው ቶፒክ ከመጀመር መጀመሪያ ኢኮኖሚክስ ምንድነው ከሚል እንግዲህ ባለፈው እንዳየነው ከሆነ ኢኮኖሚክስ የማህበራዊ ሳይንስ ትምህርት ሆኖ ሰዎች ስንል ግለሰብም ሊሆን ይችላል ወይም ደግሞ ነጋዴም ሊሆን ይችላል ማንኛውም ፍላጎቱን ለማርካት ካሉት የተወሰኑ እና አላቂ የሆኑ ሀብቶች ላይ እንዴት ውሳኔዎችን እንደሚያደርግ የሚያጠና ወይም ደግሞ በሌላ መንገድ ኢኮኖሚክስ ትምህርት ምርጫን የመወሰን ጉዳይ ነው ማለት ነው። ስለዚህ ምርጫ ሲያስፈልግ በምን ጉዳይ ፍላጎታችንን ለማርካት ስለዚህ የሚያስፈልጉን ብዙ ነገሮች ይኖራሉ። እነዚህን ጉዳዮች ወይም እነዚህ ነገሮች ለማርካት ሲባል የሚወስናቸው ውሳኔዎች ናቸው። ሰዎች ለዋጋ ያላቸው ውሳኔ ወይም ደግሞ ሰዎች ለጥራት ያላቸው ውሳኔዎች ሰዎች ለኢንቨስትመንት ያላቸው ውሳኔዎች ሌላ የቤተሰብ ቁጥር ለመወሰን ያላቸው ውሳኔ ሊሆን ይችላል ወዘተ ብዙ ናቸው። በቃ የተኛው ውሳኔ በየቀን የሚወስናቸው ውሳኔዎች አሉ። ከነዚህ ጋር የተያያዘ እናደርጋቸው እያንዳንዱን እንቅስቃሴ ማለት ነው። ይሄን ውሳኔ ለምን እንወስናለን ካለ ወይም ደግሞ ምርጫ እናንተስናለን ለምን እንመርጣለን ነገሮችን ካለ በመጀመሪያው ምክንያት መምረጥ ስላለብን ለምን ሁሉም ነገር በአንድ ማግኘት ስለማንችል ነው። ለምንድን ነው ሁሉንም ነገር ማግኘት የማንችለው? እጥረት እንደሚገጥም ያሉት ሀብቶች ውስንና አላቂ ስለሆነ እጥረት የሚባል ነገር አለ። የሚያልቅ እና ሰላም ነው ያልሆነ ወይም ደግሞ የተገደበ ነው ያለው ሀብት የተገደበ ስለሆነ ለምሳሌ 5 ብር ካለ 5 ብሩን በሆነ ነገር ብቻ መግዛት እንችላለን። ለምሳሌ አንድ ማንጎ 5 ብር ከሆነ አንድ ባካ 5 ብር ከሆነ ደግሞ 5 ብሩን ውሳኔ እንወስናለን ወይ ማንጎ ወይ ባካ ማታ የመግዛት ግዴታ ይጣልብናል እሱ ስለሆነ ማለት ነው። ሁለተኛ ግን ደግሞ ፍላጎታችን ባሉት ሀብቶች ማሟላት ስለማንችል ሁሉንም ፍላጎታችን አንችልም። ለምሳሌ 5 ብር ይዘናል ማንጎንም ፈልገን ባፓዮንም ፈልገን ግን 5 ብር ወይ ማንጎውን ባፓዮንም ገዛን ሁለቱም ፍላጎት 5 ብር ማሟላት ስለማንችል የግድ አንድ ውሳኔ ለመወሰን ግዴታ ይኖራል ማለት ነው። ሁሉንም ፍላጎቶቻችን ባሉት ሀብቶች ማሟላት ስለማንችል ውሳኔ ለመወሰን እንገደዳለን ማለት ነው። ስለዚህ ኢኮኖሚክስ ባጭሩ ሰዎች በጥረት ውስጥ እያሉ እንዴት ውስን በሆኑ ሀብቶች ላይ ውሳኔዎችን እንደሚያደርጉ የሚያጠና የትምህርት ዘርፍ ነው።
ቀስ በቀስ እስቲ አካባቢያችን እኛ ራሳችን ሰው ብለን እናስተውል። የጥረት ህይወታችን ሁኔታ እንደሆነ እንገነዘብ። በየጊዜው በየደቂቃው ውሳኔያችን ወስናለን ከጥረት የተነሳ ማለት ሰዎች ብለን የጠቀስናቸው እዚህ አሉ። እነዚህ ውሳኔ የሚወስኑ ሰዎች እነማን ናቸው? ግለሰብ ሊሆን ይችላል፣ ድርጅት ሊሆን ይችላል፣ እንደ አጠቃላይ ማህበረሰብ ሊሆን ይችላል። ስለዚህ እነዚህን ምን እንላቸዋለን? ኢኮኖሚ ተዋንያን። እሱም በኋላ ላይ በተለያየ ክፍላት ውስጥ የምናየው ይሆናል። ስለዚህ ኢኮኖሚክስ የሚፈጠረው እነዚህ ሰዎች ሀብትን ለማከፋፈል ፍላጎታቸውን ለማርካት እጥረት ያለበት ወይም በቂ ያልሆነው ሀብት ለመሸጥ በሚያደርጉት ጥረት ውስጥ የሚፈጠር ፊልድ ነው ኢኮኖሚክስ። ስለዚህ ሲስተም ነው። አንድ ሰው ብቻውን ኢኮኖሚክስ የሚል ነገር እሱ ላይ ላይታይ ይችላል ከሌሎች ጋር ኮኔክሽን ካልፈጠረ። ኢኮኖሚክስ ሲስተም ነው። በኋላ እንዴት እንደሆነ የምናየው ይሆናል። ኢኮኖሚክስ በተለያየ መንገድ ትርጉም ሊሰጠው ይችላል። ማይክሮ ኢኮኖሚክስ ዋን ላይ እንዳያችሁት በተለያየ መንገድ ኢኮኖሚክስ እንዲባል ልናደርግ ይችላል። ለምሳሌ የአዳም ስሚዝ የተሰጠው የኢኮኖሚክስ ትርጉም አለ። የሀብት ትርጉም የተሰጠው፣ የደህንነት ትርጉም ሊሰጥ ይችላል። ዌልፌር ዴፊኒሽን ኦፍ ኢኮኖሚክስ የሚባለው በአልበርት ማርሻል እና ደግሞ ሌላኛው ዴፊኒሽን የጥረት ትርጉም ሊሆን ይችላል። ስካርሲቲ ነው በሊኒዮን ሮቢንስ የተሰጠ ትርጉም ነው። ሌላው ደግሞ የተመሰረተ እድገት ላይ የተመሰረተ ትርጉም ሊሆን ይችላል። ፓውል ሳመርሰን ዲፋይን ያደረገው እነዚህ ነገሮች ማይክሮ ኢኮኖሚክስ ላይ ሙሉ በሙሉ ስላያት ጃውን ጊዜ ማባከን አያስፈልግም። ግልጽ ነው። ግን እንግዲህ እያንዳንዱ የራሳቸው ዲፊኒሽን ከሀብት አንፃር ኢኮኖሚ እንዴት ዲፋይን እናደርጋለን፣ እንዴት ትርጉም እንሰጠው እንችላለን ከደህንነት አንፃር ከጥረት አንፃር ነው። ኢኮኖሚ ግሮስ እድገትን መሰረት ያደረገ የኢኮኖሚክስ ትርጉም አለ ማለት ነው። እነሱን ሪፈር ማድረግ ትችላላችሁ። እንግዲህ ከላይ ካየነው ዲፊኒሽኖች ውስጥ ወይም ደግሞ ካየነው ትርጉሞች ውስጥ ኢኮኖሚክስ ትርጉም ስንሰጠው ነበር ሁለት ነገር ነው ወጥቶ ታይግ በግልጽ የሚታዩ ሁለት ነገሮች አሉ። አንደኛው ጥረት ነው፣ ሁለተኛ ደግሞ ገደብ የሌለው የሰዎች ፍላጎት ነው። ስለዚህ ምንድን ናቸው እነዚህ? ጥረት ማለት እንግዲህ የሰው ልጆች ለቁሳቁስ፣ ለአገልግሎት፣ ለውጭ ምንዛሬ፣ ሌሎች ነገሮች የትኛውም ዋጋ የሚያወጣ ዕቃ ወይም ደግሞ ፕሮዳክቲቭ ሪሶርስ ወይም ደግሞ ኢኮኖሚክ ሪሶርስ እንላለን። የትኛውም በነፃ የማይገኝ ቁስ ሊሆን ይችላል፣ አገልግሎት ሊሆን ይችላል። የትኛውም ነገር ሰዎች ለዛ ያላቸው ፍላጎት ያለው የሰዎች ፍላጎት ለነዚህ ቁሳቁሶች እና አገልግሎቶች ያለው የሰው ልጅ ፍላጎት ካለው አገልግሎትና ቁሶች ጋር ካልተመጣጠነ ክፍተት ካሳየ፣ ስለዚህ በበቂ ሁኔታ ካልተገኘ ሰው በአማርኛው በቂ ያለ መሆን ጉዳይ እጥረት ነው። ክፍተት የማሰጥ ወይም የተወሰኑ ሰዎች ላይ ወይም ደግሞ እጥረት ሰው የፈለገውን ያክል ያለ ማግኘት ማለት ነው። ሰው በዙሪያችን ያሉ ሀብቶች እንግዲህ የተፈጥሮ ሀብት ሊሆን ይችላል፣ ደግሞ ሰው ሰራሽ ሊሆን ይችላል እና እነዚህ ሀብቶችና ሰዎች ለነዚህ ሀብቶች ያላቸው ፍላጎት መካከል ያለው ክፍተት ነው፣ አለመጣጣም ማለት ነው። ይሄ እጥረት ይባላል። ሰዎች የሚፈልጉት ያክል ካላገኙ ያ እጥረት ይባላል። እጥረት አቅርቦት ከፍላጎት በታች ሆኖ ሲገኝ ሰዎች የሚፈልጉት ያክል ካልቀረበላቸው ያ እጥረት እንላለን። ብዙ ጊዜ ከእጥረት ጋር እጥረት ሲወራ ኦልዌይስ ፍላጎትና ዲማንድ የሚለውና አቅርቦት ወይም ሳፕላይ የሚለው ይነሳል። ሰው ልጅ የሆነ ነገር ሲፈልግ የሚያቀርብ አካል ያስፈልጋል። ያ የሚያቀርብ አካል ደግሞ በበቂ ካላቀረበ እጥረት ይፈጠራል ማለት ነው። የሚፈልገው ነገር በተፈጥሮ ደግሞ ሰው ሊቀርብልን ይችላል። ለምሳሌ አንዳንድ ነገሮችን በተፈጥሮ ተርብልን አየር፣ ውሃ፣ እነዚህ ግን አክቹአሊ ፍሪ ሪሶርስ ናቸው። እነዚህ በተፈጥሮ ሊቀርቡልን ይችላል። የነዚህ ፍላጎትና አቅርቦት አለመጣጣም ግን እጥረትን ያስከትላል ማለት ነው። ተፈጥሮም ሳፕላይ ስታደርግ ለምሳሌ መሬት ሌላ በተፈጥሮ ሳፕላይ የተደረገ ሪሶርሶች አሉ። እጥረት ግን የሚታይባቸው ኮልድ ሌሎች አንዳንድ ሪሶርሶች አሉ በበቂ ሁኔታ የማይገኙ ማለት ነው። በተፈጥሮም ሳፕላይ የተደረጉ
ሀብቶች ውስን በመሆናቸውና የሰዎች ፍላጎት በሂደት እያደገ በመሆኑ ያልተገደበውን የሰዎች ፍላጎት ማሟላት የሚችል ሀብት ነው አልተቻለም። ስለዚህ ሰዎች ያለው ሀብት እንግዲህ ተፈጥሮ ቢሆን አንድ ጊዜ ተፈጥሯል። ሰው ልጅ ግን በየግራጁዋሊ እንዲሁም ኤክስፖኔንሻል በሆነ ሬት እያደገ እየመጣ ነው። ስለዚህ ያ ያለው ሀብት ተፈጥሮ ነው ሰው ሰራሽ ሰዎች በሚፈልጉት ልክ ለነሱ ፍላጎት ማሟላት ስላልተቻለ ኢኮኖሚክስ የሚባል ፊልድ ተሰለገ ማለት ነው። ምክንያቱም ኢኮኖሚክስ ቅድም ብያለሁ ሰዎች ፍላጎታቸውና ምኞታቸውን ለማርካት የሚያደርጉት እንቅስቃሴ ውስጥ የሚወስኑ ውሳኔዎችን የሚያጠና ዘርፍ ነው። ስለዚህ ሪሶርሱ ወይም ደግሞ ያለው ሀብት የተገደበ ነው። ፍላጎታችን ግን ደግሞ ያልተገደበ ሰው አንድ እንቁላል ሲሰጠው ሁለተኛው መፈልጋል የሆነ እስከሆነ ድረስ ወይ ደግሞ የሚፈልገው ነገር እንቁላል ከሌላ ነገር ፈልጋል። የእንቁላሉን ምኞትም ካሳካ ሌላ ሪሶርስ ፈልጋል አያቆምም ማለት ኮንቲኒየስ። ስለዚህ ያ የማያልቅ ገደብ የሌለው የሰው ልጅ ፍላጎትን ለማሟላት ሲባል በጥረት ውስጥ ያሉ ሀብቶችን እንዴት አድርገን እንጠቀም ነው ኢኮኖሚክስ። እንዴት በደንብ አድርገን ቢያንስ እስከሚቻል ድረስ በቃ ማክሲማም እስከሚባል ድረስ እንዴት ፍላጎታችንን እናደርጋለን። ስለዚህ ያ ለዚህ ነው ማለት ነው። ሁለት ነገሮች ማየት እንችላለን የኢኮኖሚክስ መፈጠር ዋና ምክንያት በኋላ እናያቸዋለን ተጨማሪ ነው። ግን የጥረትና የሰው ልጅ ፍላጎት ገደብ የሌለው ሰው ልጅ ፍላጎት ወይም ደግሞ አንሊሚትድ ሂውማን ዋንት ነው እና የጥረቱን ስካርሲቲ የሚለው ኮንሰፕት ሁለቱ ለኢኮኖሚክስ መመስረት ዋና ምክንያቶች ናቸው ማለት ነው። ዋና ምክንያቶች ናቸው። ምክንያቱም የሰው ልጅ እነዚህ ነገሮች አቻችሎ እንዴት ራሱን ፍላጎት ማርካት ይችላል ነው ጥያቄው። እነዚህ ነገሮች ለምሳሌ ገደብ የሌለው የሰው ልጅ ፍላጎት አንዳንድ እጥረት ያ እጥረት ነው የተገደበው እና አላቂ ንብረትን እንዴት አድርገው ሰው ልጅ ተጠቅሞ በቀላሉ የሚፈልገውን ፍላጎት ማለት ሙሉ በሙሉ ባይቻል ማክሲማም በሚባል ነገር ማግኘት በሚችለው መንገድ እንዴት ማሟላት እንደሚችል የሚያጠና የትምህርት ዘርፍ ነው ማለት ነው። ለምሳሌ ጥረት ምንድነው? ለምሳሌ የሆነችው ካል ነዳጅ አለ። ለምሳሌ በአሁን ሀገራችን ወንዳ ለማለት በከፍተኛ ደረጃ ነዳጅ ጥረት አለ። ሰዎች ይፈልጋሉ የሚፈልጉትን ነገር አያገኙም። ያ የጥረት መከሰት ምን እንደ ኢኮኖሚው ላይ ምን አይነት ዲስተርባንስ ምን አይነት ችግር እንደሚያመጣ በኋላ እናያለን። ኢኮኖሚ ዛባ ያደርጋል ማለት ነው። ጥረቱ ከፍላጎቱ ጋር ካልተመጣጠነ የውጭ ምንዛሬ ጥረት አለ፣ የበጀት ጥረት፣ የትራንስፖርት፣ የመብራት ብዙ ነገር እንደማሳያ ማቅረብ ይችላል። እዚህ ጋር ያቀረብናቸው እንደምሳሌ ነው። እያንዳንዳችን በየጊዜው በየደቂቃው ያጠማና እነዚህ እያንዳንዳችን እነዚህን እጥረት ለመቅረፍ ደግሞ በተቻለ መንገድ ፍላጎታችን ለማርካት ሲባል የሆነ ነገር እናደርጋለን። ለምሳሌ ባጃጅ ለምሳሌ በታክሲ መሄድ ፈልጋለሁ፣ ታክሲ ካልተገኘ ባጃጅ ማለት እንደዚህ ነው። እጥረታችንን በተወሰነ መልኩ ማለት ፍላጎታችንን በተወሰነ መልኩ ለማጣጣም የምናደርጋቸው ውሳኔዎች ይኖራሉ። ኢኮኖሚክስ ትምህርት የተፈጠረው እጥረትን ከአዳጊ ፍላጎት ለማጣጣም ወይም ደግሞ እናጣጣምበትን መንገድ ለመፈለግ ሲባል ነው። የጥረት መከሰት በገበያ የሚኖረን ፉክክር ያሳያል። ምክንያቱም እጥረት ካለ ገበያ ላይ እጥረት ካለ አጠቃላይ ሌሎች ይሄ ለምሳሌ ነጋዴዎች የሚያቀርቡ ሰፕላይ የሚያደርጉ ሰዎች ያ ከጥረት የተነሳ ዋጋ ስለሚጨምር ያን ለማግኘት ገበያ ውስጥ ይገባሉ። ገዢው ደግሞ እንዳያጣ በመግዛት ይሯሯጣል። በዛ የተነሳ እጥረት ከተከሰተ ገበያው ላይ ፉክክሩ እንደዛ ያደርጋል። ገበያ ላይ እጥረት ካለ ውስን የሆነውን ቁስ ለማቅረብ ለማግኘት ተሸማቾች መካከል ፉክክር ያመጣል። ተሸማቾች ብቻ ሳይሆን ነጋዴዎችም እየታየ ያለው ከፍተኛ ፍላጎት ጥቅም ለመጋራት ወይም ደግሞ ገበያ እንደዚህ እጥረት ካለ እንግዲህ ዋጋው ጨምራል። ያን ለመጠቀም ወደ ገበያው ይቀላቀሉ ይችላሉ ማለት ነው። ሳፕላይ እና ዲማንድ ደግሞ ይባላል። እዚህ ቃሎች ቅድም እጥረት አለ። እጥረት ቅድም ብያለሁ ሪሶርሶች ይቀርቡልናል ብያለሁ። በተፈጥሮም ሆነ በሰው ይቀርቡ። የነዚህ የሚቀርቡ ሪሶርሶች ለነዚህ ለነዚህ ሀብቶች ያለው ፍላጎት ከአቅርቦት በላይ ከሆነ እጥረት ይፈጠራል። ስለዚህ እጥረት የሁለት ነገር አለመጣጣም ያቀርቡትና የፍላጎት
በዓለም ላይ የሁሉም ነገር መነሻው ሁሉም መድረሻው የአቅርቦትና የፍላጎት ጉዳይ ነው። ድግግል ምን ድግግል ሰርቪስ አገልግሎት የተኛም ነገር የአቅርቦትና የፍላጎት ጉዳይ ነው። አቅርቦትና ፍላጎት አለመጣጣም ወይም ደግሞ ጉድለት ካሳየ እጥረትን ያስከትላል። እጥረት ደግሞ ወደ ችግር ያመራል። በገበያ ውስጥ ጤነኛ ያልሆነ ችግር ሊከሰት ይችላል። ገበያውን ስርዓት የማስያዝ ኃላፊነት ኢኮኖሚክሶች የሚወጡት ይሆናል። ኢኮኖሚክስ የሚያስፈልግበት ጊዜ አብለዚህ ነው። ፍላጎት የምንለው በቀላሉ የኢኮኖሚ ተዋንያን ቅድም ብያለሁ፣ አምራች ናቸው። ፕሮዲሰር የምንለው ማለት ነው። ሸማች እንደ ኮንሱመር እና መንግስት ገቨርንመንት የምንለው ቁሳቁስን አገልግሎትና ገንዘብን ገዝቶ ለመጠቀም ያላቸው ፍላጎት መጠን ማለት ፍላጎት ነው። የሆነን ለሚቀርብ ዕቃ ያለን ተነሳሽነት ለመግዛት ወይም ለማግኘት ያለን ተነሳሽነት። ፍላጎት ስንል እንግዲህ እንደዚህ በአማርኛው ተተረጎሙ ፍላጎት ማለት እንደዚህ የሚፈልገው ነገር ግን በኢኮኖሚክስ መፈለግ ብቻ ሳይሆን የመግዛት አቅምም ጨምሯል። መፈለግ ከዛ አቅም ደግሞ ሊኖረን ይገባል። ለዛ ፍላጎት ደግሞ ዲማንድ እንላለን። ዲማንድ ካልሆነ willingness and able to purchase ነው። willingness እና able to ሁለቱም ያጣጣም ልክ መፈለግ ብቻ ሳይሆን የመግዛት አቅምም ጨምሯል። እንደዚህ ነው። አቅርቦትም ተመሳሳይ ነው። ፍላጎትን ለማሟላት ወደ ገበያ የቀረበ ገንዘብ ሊሆን ይችላል፣ አገልግሎት ቁስ ሊሆን ይችላል፣ ሌላኛው ማንኛውም ዋጋ የሚያወጣ ነገር ማለት ይሄኛውም ተመሳሳይ ነው። አቅርቦት የማቅረብ ፍላጎት ብቻ ሳይሆን መጃልን ጨምሮ ማቅረብ መጃልን ጨምሮ ይዛውና አቅርቦትና ፍላጎት እነዚህ ሁለት ነገሮችን ይዙናል። ለኢኮኖሚክስ ትምህርት መሰረታዊ መነሻ የሆኑ ሀሳቦች አሉ። ምንድን ናቸው ካል ከላይ በነበረው ባየ ነው ምን መተነሰን እንደዚህ ነገሮችን መዘርዘር ይችላል። ለምሳሌ እጥረት አለ። ሁለቱ ዋናዎቹ ናቸው። እጥረትና ገደብ ያለው የሰዎች ፍላጎት ገደብ የለሽ ፍላጎት አለኝ ነው። ለዚህ ሰው ልጅ ሁሉም ነገር ካልወሰደ ካልተጠቀምኩ ግን ደግሞ ያን ሁሉም ነገር ማግኘት አይችልም። ምክንያቱም ከተፈጠረው ሁሉም ሰው እንደዚህ የሚያስብ ከሆነ ያለው ሰው ያለው እጥረት ውስጥ ያለና አላቂ ደግሞ በቂ ያልሆነ ስለሆነ ያን ለማጣጣም ሲባል ኢኮኖሚክስ የሚል ፊልድ ወጥቷል ወይም ደግሞ ዘርፍ ወጥቷል። ሌሎችም አሉ። የአቅርቦትና ፍላጎት እንግዲህ እጥረት ያው አቅርቦትና ፍላጎት ጋር ከተገናኘ የዋጋ ንረት አለ። በየጊዜው ዋጋ ይጨምራል ይሄዳል። ምንድነው ጉዳዩ እንኳን ኢኮኖሚያን ጨምር ያጣል። በተለይ ማክሮ ኢኮኖሚክስ የሚለው ኮምፒቲሽን ፍክክር አለ። ኢኮኖሚ እድገት አለ፣ የንግድ እድገት አለ። ሌሎችም ብዙ ነገሮች መጥቀስ ይቻላል። እንደ ዋና ነገሮች እነዚህ ሊሆኑ ይችላሉ። ሌላኛው የኢኮኖሚክስ ትምህርት ለሁለት ዘርፎች ይከፈላል። የመጀመሪያው ማክሮ ኢኮኖሚክስ የምንለው ማይክሮ ኢኮኖሚክስ የምንለው ማይክሮ ሲባል ትንሽ ነው። ማይክሮ ይላል። የመጀመሪያው እሱ ነው። ሁለተኛው ደግሞ ማክሮ ኢኮኖሚክስ ማይክሮ ትንሽ ይላል። በቤተሰብና በግለሰብ ደረጃ ያለው የሰዎች ፍላጎት ባላቂ ሀብት ማሟላት ላይ የሚያተኩር ነው። በኋላ እናያለን እንዴት ማክሮ እንዴት እንደሆነ እያንዳንዱ ማለት። ማክሮ ደግሞ ብዙም ትልቅ ነገሮችን ያጠናል። እዚህ ጋር እንደምታዩት የማክሮ ኢኮኖሚክስ ችግሮች ይኖራሉ፣ የማክሮ ኢኮኖሚክስ ጽንሰ ሀሳቦች ይኖራሉ፣ ብዙ ነገሮች በውስጡ ይዛሉ። እስቲ እንዴት እንደሆነ ይሄን ዲፋይን ከማድረግ በፊት ምንድነው ማክሮ ኢኮኖሚክስ እንዴት ኢኮኖሚክስ ራሱ እንዴት ይፈጠራል የሚል ነገር ነው። ማክሮን እና ማይክሮን ወደዛ ከመዳፈን በፊት ኢኮኖሚክስ የሚለው ዘርፍ እንዴት ሊፈጠር ይችላል እንደምን ኢኮኖሚክስ በቀላሉ ለመረዳት የኢኮኖሚክስ ሲስተም የሚለው ማወቅ ተበቀተናል። ኢኮኖሚክስ ስርዓት ደግሞ በአንድ ማህበረሰብ ውስጥ በተወሰኑ መልክዓ ምድራዊ አካባቢ ውስጥ የምርት የሀብት ድልድል የሸቀጦችና የአገልግሎቶች ልውውጥና ስርጭት የሚደረግበት ስራ። ስለዚህ ማህበረሰብ አለ። ማህበረሰብ ሊሆን ይችላል ወይም ደግሞ የተወሰነ መልክዓ ምድራዊ አካባቢ የሚኖር እነዚህ መኖር ብቻ ሳይሆን በቂ የሚሆነው ኢኮኖሚክስ ሲስተም ወይም ስርዓት ለመገንባት የሀብት ድልድል የሸቀጦችና የአገልግሎቶች ልውውጥ ሊደረግ ይገባል ወይም ስርጭት። እንደዚህ ሲደረግ ኢኮኖሚክ ሲስተም ተፈጠረ ወይም ደግሞ ኢኮኖሚ ስርዓት ተፈጠረ።
ከዚህ የምንረዳው ኢኮኖሚክስ እነዚህ ነገሮች እንደያዝን አንደኛው ማህበረሰብ ሶሳይቲ የምንለው ሀገር ወይም ደግሞ አካባቢ ሊሆን ይችላል። እዚህ ውስጥ ደግሞ ማን ነው ያለው? አምራች አለ፣ ሸማች አለ፣ መንግስት፣ አንዳንድ ጊዜ ሌሎች ነገሮችን እንጨምራለን። አንድ ላይ ማህበረሰብ ወይም አገር ሊባሉ ይችላሉ። ዋናው የአንዱ ኢኮኖሚክስ መነሻ ማለት ኢኮኖሚክስ ለመባል አንዱ ማህበረሰብ ያስፈልጋል። ሁለተኛ ምርት፣ የሀብት ድርድር፣ ሸቀጦችና አገልግሎቶችን የያዘ እነዚህ እዛ አንድ አካባቢ ላይ ኖሩ አምራቾች፣ ሸማቾች እና መንግስት እና ሌሎችም እንደ ለምሳሌ ናሽናል ባንክ ሊሆን ይችላል፣ ኤክስተርናል ኢኮኖሚ ሊያስፈልግ ይችላል፣ ግሎስድ ኢኮኖሚ ካለ። ስለዚህ ለነዚህ መካከል የሚደረግ የሀብት የምርት የሸቀጥ ምናምን አገልግሎት ልውውጦች አሉ። እነዚህ አንድ ላይ የኢኮኖሚ ስርዓትን ይገነባሉ ነው። ልውውጥና ስርጭት የሚለው ኢኮኖሚ ተዋና መካከል በሀብትና በቁሶች ወይም በአገልግሎት መካከል ይደረጋል ማለት ነው። እነዚህ አይነት ነገሮች ካሉ ኢኮኖሚ ሲስተም ተፈጥሯል። ስለ ኢኮኖሚ ማውራት ይችላል ማለት ነው። ስለዚህ በኢኮኖሚ ተዋናያን መካከል የሀብት ድርድር፣ የሸቀጦችና የአገልግሎት ልውውጥና ስርጭት ይኖራል ማለት ነው። ለዚህ የኢኮኖሚ ፍሰት ወይም ደግሞ የተለያዩ ሞዴሎች ተቀምጠዋል። አክቹዋሊ በኋላ እናያለን። ስለ ኢኮኖሚክስ ለማውራት ደግሞ ማህበረሰብ መኖር አለበት። ማህበረሰብ ደግሞ ቅድም እንዳልኩ የተለያየ አገልግሎቶች ትስስርና ግንኙነት መፍጠር አለበት። በሸቀጦች በአገልግሎት ክፍፍል፣ ምርትና ፍጆታ እነዚህ ሁሉ ትስስር መፈጠር አለበት ነው። አሁን ኢኮኖሚ ሲስተም አይኖርም ማለት ነው። የኢኮኖሚ ስርዓት በውስጡ ብዙ ክፍላቶችን የያዘ ነው። ሀብት ቅድም እንዳልኩ አንዱ ሀብት ያ ቅድም ነው ምርት ሊሆን ይችላል፣ ወይም ደግሞ በተፈጥሮም በሰውም የሚፈጠር ሀብት ሊሆን ይችላል። አክቹዋሊ በኢኮኖሚክስ ፋክተር ፕሮዳክሽን እንላቸው አሉ። እነዚህ የሰው ጉልበት፣ መሬት፣ ካፒታል እና የፈጠራ አቅም ኢንተርፕረነርሺፕ ነው። ደንብ፣ ህግና ስርዓት ወይም ደግሞ ተቋማት ይኖራሉ። ሩልስ ኤንድ ሬጉሌሽን ይባላል። ምርትና የድልድል ወይም የፍሰት ሂደት ፕሮዳክሽን ዲስትሪቢዩሽን አለ። በእነዚህ ቅድም የጠቀስናቸው ማህበረሰብ ውስጥ የሚፈጠሩ ነገር የኢኮኖሚ ዘርፎች ነው። ምሳሌ ኢኮኖሚክ ሴክተር የመጀመሪያ ሊሆን ይችላል፣ ሁለተኛ፣ ሶስተኛ፣ አራተኛ ኢኮኖሚክ ሴክተር ሊፈጠር ይችላል። የኢኮኖሚ ዓላማና ፖሊሲ ነው። ይሄ በመንግስት የሚወጣ ሶስተኛው ሴክተር ላይ የሶስተኛው ሴክተር ቅድም በጠቀስነው በግለሰብ በቢዝነስ ሴክተር ወይም ደግሞ ነጋዴዎችና መንግስት ላይ መካከል ያለው ማለት ነው። የኢኮኖሚ ስርዓት በሁለት ይከፈላል። የሆነ ከውጭ ዓለም ጋር ወይም ደግሞ ንግድ ያለው ማለት። ስለዚህ አራተኛው ሴክተር ጨምሮ ፎሬን ሴክተር የሚለው፣ ሁለተኛው ደግሞ ዝግ፣ ሶስቱም ብቻ ያለ ሃውስሆልድ ተርሚና ገቨርንመንት ግለሰቦች፣ ነጋዴዎችና መንግስት ብቻ ማለት ነው። ይሄን ሁለት ስርዓት እንዳለ ሁለት አይነት እንዳለ ነው። በኢኮኖሚ ስርዓት ውስጥ ደግሞ ውሳኔዎች የሚችሉት አጋጥም ማናቸው በተጠየቅ ቅድም ተጠቅስናቸው ናቸው። ቅድም መጀመሪያ ላይ የኢኮኖሚ ተዋናያን ቢሆን ኢኮኖሚክ ኤጀንት ነው። ሃውስሆልድ ሴክተር የቤተሰብ ዘርፍ ወይም ደግሞ ግለሰቦች የሚላቸው፣ የኢንዱስትሪ ዘርፍ አለ፣ የመንግስት ዘርፍ፣ የፋይናንስ ዘርፍ እና የውጭ ዘርፍ ይላል። እነዚህ ሙሉ ኢኮኖሚ ከወሰድ ነው። ግን ቅድም ከላይ ካየነው ዝግና ክፍት ከሆነ ደግሞ ዝግ ከሆነ ሃውስሆልድ ኢንዱስትሪያል ሴክተር እና መንግስት ብቻ ነው። ፋይናንሻል ፕሮሰስ አለ። ምክንያቱም በኢኮኖሚክ ሴክተር ውስጥ ሰዎች ገንዘብ ሊያወጡ ይችላሉ፣ ገንዘብ ትራንዛክት ሊያደርጉ ይችላሉ፣ ብድር ሊወስዱ ይችላሉ። እንደዚህ አይነት ነገሮች ይኖራሉ። እና የውጭ ዘርፍ ፎሬን ሴክተር የምንላቸው እነዚህ አይነት ነገሮች ይኖራሉ። አሁን ምንድነው የሁለት ዘርፍ ሞዴል ነው? ያ ማለት መንግስትን ሳያጠቃልል በግለሰቦችና በኩባንያዎች ኢንዱስትሪ ዘርፍ ነጋዴዎች መካከል የሚፈጠር ትስስር ይኖራል። ይሄ በቃ የሆነ ያለ ኢኮኖሚ ነው። የተወሰኑ ቦታ ውስጥ ያሉ የማህበረሰብ የሚያደርጉ የንብረት የሀብት ክፍፍል ልውውጥ፣ ለምሳሌ ብናየው ቤተሰብ አለ። ቤተሰብ ምንድነው ይዞ ሊቀርብ የሚችለው? ወደ ገበያው አገልግሎቶችን ያቀርባል ማለት ነው። ቤተሰብ ምን ሊያቀርብ ይችላል? ጉልበት ሊሆን ይችላል፣ ካፒታል ሊሆን ይችላል፣ የፈጠራ መሬት ሊሆን ይችላል። በዛ ልክ ደግሞ ምን ያገኛል? ከማን? ከነጋዴ፣ ከኢንዱስትሪ ውስጥ ምን ያገኛል? ደሞዝ ሊሆን ይችላል፣ ጉልበት፣ ወለድ ሊሆን ይችላል፣ ካፒታልን ካበደረ ትርፍ፣ መሬት ሊሆን ይችላል ያበደረ የሚችለው ትርፍ ከሆነ
ተፈጠረ አቅም ከፈጠረ የሆነ ነገር ተፈጠረ ደግሞ ትርፍ ሊያገኝ ይችላል፣ መሬት ሊያከራይ ይችላል። ሶ እነዚህ ነገሮች ካፒታል ያው ሰው ሰራሽ ግን ተጨማሪ ምርት የሚሰጥ ነገር ነው። ሶ እነዚህ ነገሮች በሁለት ሰርቭ ውስጥ ማየት እንችላለን። ሌላኛው ሶስት ዘርፍ ሞዴል ነው፣ መንግስትን ያጠቃልላል። እዚህኛው ላይ መንግስት እንደ ሶስተኛ ዘርፍ ሆኖ መንግስት ራሱ ሊገዛ ይችላል። ነጋዴውም ከየትኛውም ሴክተር ሊገዛ ይችላል፣ ከግለሰቦችም ሊገዛ ይችላል። መንግስት እዚህ አካባቢ የመንግስት ድርሻ ምንድን ነው? ለምሳሌ ግለሰቦች ግብር ሊከፍሉ ይችላሉ፣ የተለያዩ ነጋዴዎችም ግብር ሊከፍሉ ይችላሉ። መንግስት ይሄን ነው ፋሲሊቴሽን ስራ ይሰራል። መንግስት ከግለሰቦችም ከድርጅቶችም የሆነ ዕቃ ሊገዛቸው በዛ መንገድ መንግስት በዛ መንገድ በገበያው ባለው ኢኮኖሚ ሲስተም ተሳተፋል። ይሄ ሲስተም እንለው ነው በሾርት ኢኮኖሚክ ሲስተም ኢኮኖሚ ስርዓት ነው። እንደዚህ አይነት ነው። የምርት ገበያ አለ፣ የግለሰቦች አገልግሎት የሚሰጡበት ገበያ አለ። ቅድም እንዳየነው ግለሰቦች ምን ሊሰጡ ይችላሉ? ጉልበታቸውን፣ ካፒታል፣ መሬት ተጠራቅም ሊሆን ይችላል። የምርት ገበያ አለ። እነዚህ አምራቾች ደግሞ ኩባንያዎች የሚያመርቱት ምርት አለ። ስኳር ሊሆን ይችላል፣ ጤፍ ሊሆን ሌሎች ብዙ ነገር ሊሆን ይችላል። እነዚህ በእነዚህ መካከል የሚደረግ ትራንዛክሽን መንግስት ይሳተፋል። ግብር ሊሰበስብ ይችላል፣ ራሱ ዕቃ ሊገዛ ይችላል። ያ ስሪ ሴክተር የሚለው ወይም ሶስት ሴክተር ሞዴል የሚለው በቤተሰቦች በኩባንያዎችና በመንግስት መካከል የሚደረግ እንቅስቃሴ ማለት ነው። መንግስት እነዚህ ነገሮችን ዲኮማል አድርጎ ይችላል፣ የዝውውር ክፍያም ሊፈጽም ይችላል፣ የተለያዩ ነገሮችን ሊያደርግ የሚችልበት ይኖራል። ማክሮ ኢኮኖሚክስ የሚለው ቅድም የጠቀስነው የሚሰራው በእንደዚህ አይነት መንገድ ነው ማለት ነው። አሁን ስለ ማክሮ ኢኮኖሚክስ ማውራት የሚችልበት መንገድ ፈጥረናል። ምክንያቱም ኢኮኖሚክ ሲስተም ምንድነው፣ ኢኮኖሚ ምንድነው የሚለውን ማወቅ ስለቻለ ለምሳሌ ህብረተሰብ ውስጥ ያለውን የኢኮኖሚ እንቅስቃሴ የሚመስለው ምንድን ነው? ምሳሌ ዋጋ ሊሆን ይችላል፣ የዘይት ዋጋ ማለት ነው። ጠቃላይ ያለው ማለት ነው። ጠቃላይ ያለው የኢኮኖሚ እንቅስቃሴ ምንድን ነው የሚወስነው? ዘይት ብቻ ነው ጀነራል ለንካዋ። ከሌላ አነጋገር በአንድ አገር ምን ያህል እቃዎች እንደሚመረቱና አገልግሎት እንደሚሰጡ በምን ይታወቃል? ቅድም ያልኩት ማህበረሰብ ውስጥ ያለው የኢኮኖሚ እንቅስቃሴ ደረጃ የሚወስነው ምንድነው? እያንዳንዱ ዕቃ እንዲመረት እያንዳንዱ ዕቃ አሁን የሚሸጥበት ዋጋ ሁሉ ምንድነው? እንዴት ነው የሚታወቀው? ምን ያህል ሰዎች ስራዎች እንዳሉ መወሰኑ ምንድነው? ሰዎች ለምሳሌ ያልተቀጠሩ ሰዎች ሊኖሩ ይችላሉ ብዙ። እንዴት ነው እነዚህ ያልተቀጠሩበት ምክንያት ምንድነው? ያን ነገር የኑሮ ደረጃ ምን ይመስል ኢኮኖሚ ሊሆን ይችላል። ኢኮኖሚ ደግሞ እንዲያድግ ወይም ደግሞ እንዲቀንስ የሚያደርጉ ነገሮች እንደሚችሉ ሌሎች ነገሮች ማንሳት ይችላሉ። በቀላሉ ማክሮ ኢኮኖሚክስ አጠቃላይ የኢኮኖሚን ባህሪ የሚያጠናና የተወሰኑ ኩባንያዎች ላይ ብቻ ሳይሆን አጠቃላይ ኢንዱስትሪዎችን እና ኢኮኖሚውን የሚያጠና ኢኮኖሚክስ ነው። ጠቅላላ ኢኮኖሚን የሚሸፍን አጠቃላይ አማካኝ ጽናት እንደ አጠቃላይ የስራ ሰንሰለት፣ የሀገር አቀፍ ገቢ፣ አጠቃላይ ኢንቨስትመንት፣ አጠቃላይ ፍጆታ፣ አጠቃላይ ቁጠባ እንደዚህ አጠቃላይ የምንለው የሚያጠና ዘርፍ ነው። የአንድን የኢኮኖሚ ባህሪ እና አፈጣጠም የሚያጠና በቀላሉ ኢኮኖሚክስ ይሄኛው ሙሉ ያጠናል። ይሄን ሲስተሙን ሙሉ ያጠናል። ማክሮ ኢኮኖሚክስ ነው። ለምሳሌ ማክሮ ኢኮኖሚክስ እዚህ ውስጥ መጥቶ ስለ አንድ ግለሰብ ላይ ያጠና ይችላል። እዚህ ውስጥ መጥቶ ምርት ላይ ስለ ጤፍ ብቻ ላይ ያጠና ይችላል። አያጠናም። አክቹዋሊ ማይክሮ ስለሆነ ማለት ስለ አጠቃላይ ኢኮኖሚ እንቅስቃሴ ነው የሚያጠናው። ሙሉ እዚህ ጋር እንደምታውቁት ሙሉ የኢኮኖሚክ ሲስተሙን ነው የሚያጠናው። ምንድነው እየሆነ ያለው እዚህ ውስጥ በግለሰብ እንግዲህ ይሄኛው ስል ሴክተር ነው ማለት ነው። ኤክስተርናል ሴክተር ማለት እንደምታውቁት ይሄ ፎሬን ሴክተር የሚለው ማለት ነው። ደግሞ የውጭ ገበያ እነዚህ በሙሉ አንድ ላይ የሚያጠና ማይክሮ ኢኮኖሚክስ ሌላ መንገድ ደግሞ እዚህ ውስጥ ያሉ ኤሌመንቶች ውስጥ የአንዱን ሊሆን ይችላል፣ የአንዱ ፕሮዳክት ሊሆን ይችላል። ለምሳሌ ምርት ስርዓት ሁኔታ ምን ያህል እንዴት መጀ የአንድ ፕሮዳክት ሊሆን ይችላል። የውጭ ሁኔታ ሊሆን ይችላል። ድርጅት፣ የግለሰብ የፍላጎት ሁኔታ፣ የአምራች። ስለዚህ በግለሰብ ደረጃ ያለውን የሰዎች ፍላጎት ታላላቅ ሀብት ማሟላት ላይ የሚያደርጉት ውሳኔዎችን ላይ የሚያደርጉት ነው ማለት። ስለዚህ እዚህ ውስጥ ማይክሮ ኢኮኖሚክስ ከፈለገ ስለ ግለሰቦች ሊያጠና ይችላል፣ ከፈለገ ደግሞ ስለ ኩባንያዎች ሊያጠና ይችላል፣ አልሆነ ደግሞ ለምሳሌ ደሞዝ ሊያጠና ይችላል፣ ትርፍ ድርሻ ክፍል ሊሆን ይችላል፣
ጂኦሎጂካሊ ያጠና ይችላል። አጠቃላይ እሱ የፈለገውን ኤሌመንት አንስቶ ማጥናት ይችላል። ማይክሮ ኢኮኖሚክስ ነው። ሶ ይሄን ይመስላል የመጀመሪያው ክፍል። ሁለተኛው ክፍል እስከሚገናኝ ቻው። ጥያቄ ካላችሁ ኮሜንት ስር ማስቀመጥ ይችላል። ቴንክ ዩ